ሰላም ሰላም ወገኖች ሆይ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬም ደግሞ እንደተለመደው የአንደኛ ጴጥሮስ መልእክትን መሰረት በማድረግ የእግዚአብሔርን ሐሳብ ደግሞ እንነጋገራለን። የእግዚአብሔር ጥበብ ላይኛይቱ ጥበብ የምትመክረንን ምክር ደግሞ እንሰማለን ማለት ነው። ሁለት ክፍሎች ነው ዛሬ የምናየው። የመጀመሪያው በአንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ላይ ሲገኝ፣ ሁለተኛው ደግሞ በዚሁ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ይገኛል። ለዚህ የአንደኛ ጴጥሮስን የምዕራፍ 4 ቁጥር 7ን ክፍል አንብበው። የሁሉ ነገር መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንጹሕ አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ሁኑ። ራሳችሁንም የምትገዙ ሁኑ። ዛሬ የምንነጋገረው ራስን ስለመግዛት ነው። ራስን ስለመግዛት መጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም በተለያዩ ስፍራዎች ውስጥ የሚናገር መሆኑን ላስታውሳችሁ እወዳለሁ። በብሉይ ኪዳን ውስጥ መጽሐፍ ሲናገር እንደዚህ ይላል፣ ከተማን ከሚገዛ ይልቅ ራሱን የሚገዛ ይበልጣል ብሎ ይናገራል። እንግዲህ ከተማን መግዛት፣ ሀገርን መግዛት ትልቅ ክብር፣ ትልቅ ዝና እንዳለው እናውቃለን። ግና ከዛ ሁሉ የሚበልጠው ራሱን የሚገዛ ነው ብሎ ይናገራል። ስለዚህ ራስን መግዛት ስፍራ የተሰጠው ትልቅ አቅም የሆነ የእግዚአብሔርን ነገር ለመቀበልም ለማስተላለፍም ራስንም በእግዚአብሔር ሐሳብ ውስጥ ለመግዛት ለመኖር አርቆ ለመኖር ቁልፍ ነገር ነው ማለት ነው። ስለዚህ እዚህ ጋር ጴጥሮስ ለነዚህ በስደትና በመከራ ውስጥ ላሉት አማኞች ያላቸው ነገር ምንድን ነው? የሁሉ ነገር መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንጹሕ አእምሮ ይኑራችሁ፣ ከዛ ደግሞ ራሳችሁን የምትገዙ ሁኑ ይላቸዋል። ስለዚህ ራስን መግዛት ከጸሎት ጋር ተያይዞ እዚህ ጋር እንደቀረበ እንመለከታለን። ራሳቸውን የሚገዙ ሰዎች ናቸው በእግዚአብሔር ዘንድ ተቀባይነት ያለውን ጸሎት ማቅረብ የሚችሉት፣ መጸለይ የሚችሉት፣ ትክክለኛውን ጸሎት መጸለይ የሚችሉት፣ ተሰሚነት ያለውን ጸሎት መጸለይ የሚችሉት ራሳቸውን የሚገዙ ሰዎች ናቸው። ጳውሎስ ለጢሞቴዎስ በጻፈለት መልእክት ውስጥ ታስታውሱ ከሆነ እግዚአብሔር የፍቅርን ራስን የመግዛት መንፈስ እንጂ እንደገና ለባርነት የፍርሃትን መንፈስ አልሰጠንም እና ብሎ ሲነግረው እንመለከታለን። ራስን የመግዛት መንፈስ ከእግዚአብሔር የተሰጠን መንፈስ ነው። ከእግዚአብሔር የተሰጠን ፍሬ ነው። ከእግዚአብሔር የተሰጠን መንፈስ ነው። ይሄን ራስን የመግዛት መንፈስ ተሰጥቶናል። ስለዚህ ራስን መግዛት በተሰጠን በዚህ መንፈስ ውስጥ እንድንመላለስ የእግዚአብሔር ሐሳብና በጎ ፈቃድ ነው ማለት ነው። እንደውም የመንፈስ ፍሬዎች ተብሎ ከተገለጹት ውስጥ በዋነኝነት የሚጠቀሰው አንደኛው የቱ ነው ካልን ራስን መግዛት የተባለው ነገር ነው። ስለዚህ ራስን መግዛት መጸለይ እንድንችል ያደርገናል ማለት ነው። ስለዚህ ራሳቸውን የማይገዙ ሰዎች መጸለይ አይችሉም ማለት ነው። ተሰሚነት ያለውን ጸሎት መጸለይ አይችሉም። ሊንበረከኩ ይችላሉ። የጸሎት ስታይል ሊኖራቸው ይችላል። የጸሎት ድግግሞች ሊኖራቸው ይችላል። ግን ተሰሚነት ያለውን ጸሎት ማቅረብ አይችሉም። ስለዚህ እግዚአብሔር የሚሰማውን ጸሎት መጸለይ እንዲችል አንድ አማኝ ራስን በመግዛት መመላለስ እንደሚገባው ጴጥሮስ ሲነግራቸው እንመለከታለን። ሁለተኛው ደግሞ በምዕራፍ 5 ቁጥር 8 ላይ የተጠቀሰው ቁጥር 8 ላይ ራሳችሁን የምትገዙ ሁኑ፣ ንቁም፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ወዲያ ይዞራል ብሎ ይናገራል። ልብ በሉኝ፣ በዚህ ክፍል ውስጥ ራስን መግዛት ከምን ጋር ተጠቅሷል ካልን ከዲያብሎስ ውጊያ ጋር፣ ከዲያብሎስ ፍላጎት ጋር የሚውጠውን ፈልጎ እንደሚያገሳ ወዲያ ወዲህ እንደሚዞር እንደሚያገሳ አንበሳ ወዲህ ወዲያ ይዞራል ተብሏል። ስለዚህ ምንድን ነው ከዚህ ክፍል በቀጥታ የምናገኘው ማለት ነው? ራሳቸውን መግዛት የማይችሉ አማኞች ለዲያብሎስ አታክ፣ ለዲያብሎስ ፈተና፣ ለዲያብሎስ አቅርቦት፣ ለዲያብሎስ ውጊያ የተጋለጡ መሆናቸውን ነው ሊነግረን ጴጥሮስ የፈለገው። እየነገራቸው ያለውም ይሄንን ነው። ስለዚህ የሚውጠውን ፈልገው አንበሳ እንደሚያገሳ አንበሳ ወዲህ ወዲያ ዲያብሎስ የሚዞረው ምን የሚሉትን ሰዎች ለመዋጥ ነው? ምን የሚሉትን ሰዎችን ለመዋጋት ነው የሚለን። ራሳቸውን በመግዛት የማይመላለሱትን አማኞች ለማጥቃት ነው የሚለው። ጳውሎስ በሌላ ስፍራ እንደዚህ ሲል ይናገራል። ኤፌሶን ላይ እንደዚህ ይላል፣ ለዲያብሎስም ፈንታ አትስጡት ይላል። ዲያብሎስን
እድል ንሱት፣ እድል አሳጡት፣ ፈንታ አትስጡት እያለ ይናገራል። ስለዚህ እዚህ ጋርም ዲያብሎስ ፈንታ የሚያገኝበት ምክንያትና መንገድ ምን ሆኖ ቀርቧል ካልን ራስን አለመግዛት። ስለዚህ ራስን መግዛት እጅግ አስፈላጊ ነገር ነው ማለት ነው። ዲያብሎስን ማሸነፍ ከፈለጋችሁ፣ እድል ፈንታ ማሳጣት ከፈለጋችሁ ወገኖች ሆይ ራሳችሁን በመግዛት ተመላለሱ። ራሳችንን በመግዛት እንመላለስ። ተሰሚነት ያለውን በእግዚአብሔር ዘንድ ተሰሚነት ተቀባይነት ያለውን ጸሎት መጸለይ ከፈለገን መጽሐፍ የሚመክርን የላይኛይቱ ጥበብ በቅዱሱ ቃል አማካኝነት እየመከረችን ያለችው ምንድን ነው ካልን በራስን መግዛት በመመላለስ በእግዚአብሔር ዘንድ ተሰሚነት ያለውን ጸሎት እንድንጸልይና ዲያብሎስን ደግሞ እድል ፈንታ እንድንነሳው እንድናሳጣው በራስን በመግዛት እንድንመላለስ ነው ማለት ነው። ስለዚህ ራስን መግዛት ራስን በመግዛት መመላለስ አይነተኛ ቁልፍ ትክክለኛም ሰማያዊ መርህ ነው ማለት ነው። ስለዚህ ወገኖች ሆይ እግዚአብሔር በሰጠን በዚህ በእንግድነት ዘመናችን ውስጥ እኛም በምንኖርበት ዘመን ውስጥ በተሰጠን እድል ውስጥ ራሳችንን በመግዛት እንድንኖር የእግዚአብሔር ቃል ሕያው ምክር ነው። ስለዚህ ራሳችንን በመግዛት በዚህ በእንግድነት ዘመናችን ውስጥ እንድንኖር አበረታታችኋለሁ። የእግዚአብሔርም ዘላለማዊ ሐሳብ ነው። ጸጋ ከሁላችን ጋር ይሁን። ተባርካችኋል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን።